አርጀንቲናዊው የዓለም ዋንጫው ምትሃተኛ ከሌላ ፕላኔት የመጣው ድንቅ ምትሃተኛ እየተባለ የሚነገርለት አንድሬ ሊዮኔል መሲ አሁንም በዚህ የዓለም ዋንጫ ታሪክ ማስመዝገቡን ቀጥሏል። በዓለም ዋንጫ ታሪክ እንግዲህ 19ኛ ጎሉ ላይ ደርሷል። ከጆርጂያ ጋር በነበራቸው ጨዋታ ላይ የሚገርም ጎል አስቆጥሯል። በረኛው የጆርጂያው በረኛ ምንም አማራጭ አልነበረውም። ልቅጣት ምቷን እንደ ሮኬት ተውዘግዝጋ ስትገባ በረኛው ቆሞ ከማየት ውጭ ምንም አማራጭ አልነበረውም። ታሪክን በማስመዝገብ ላይ ይገኛል። ይህ ምትሃተኛ የዓለማችን ድንቅ ጠበብት አንድሬ ሊዮኔል መሲ በዚህ ዓለም ዋንጫ እንግዲህ 19ኛ ጎሉን አስቆጥሯል። በዚህ የዓለም ዋንጫ 6 ጎሎችን በማስቆጠር በመምራት ላይ ይገኛል። ከሌሎች ተጫዋቾች ልቆ ይገኛል ማለት ነው። እንግዲህ የአርጀንቲና የቁርጥ ቀን ልጅ የአርጀንቲናዊ ኩራት ሆኗል። በዚህ ጨዋታ እንግዲህ ከቤንች ላይ ተነስቶ ነበረ ሜሲ ጎል ያስቆጠረው። የጆርጂያን በረኛ እንግዲህ ቆሞ ነው ኳሷ ስትመረብ ላይ ስታርፍ ያያት። ምንም ሌላ አማራጭ አልነበረውም። የሚገርም ነበረ። መሲ ድንቅ ቅጣት ምት አስቆጠረም። የዓለም ዋንጫው ንጉሥ ገና ታሪክ ይሰራል። ገና ብዙ ጨዋታዎች ስለሚቀሩ የጥሎ ማለፍ ጨዋታዎች ላይ ምን ሊያደርግ ይችላል የብዙዎች ጥያቄ ነው። ይህንን ድንቅ ተጫዋች ይህንን የምንጊዜም የምድራችን የፕላኔታችን እንቁ ተጫዋች ፔፕ ጋርዲዮላ እንደዚህ ሲል አቆላምጦታል። እሱ ለሪከርድ አይጫወትም፣ ሪከርዶች ለሱ ይጫወታሉ። እሱ ለጎል አይጫወትም፣ ጎሎች ለሱ ይጫወታሉ። እሱ ለሪከርድ አይጫወትም፣ ሪከርዶች ለሱ ይጫወታሉ። እሱ ለወርቅ ዋንጫው አይጫወትም፣ የወርቅ ዋንጫዋ ለሱ ትጫወታለች በማለት በሚገርም አገላለጽ አንድሬ ሊዮኔል መሲን ጂኒየስ ሲል ገልጾታል። የሚገርም ነው። የሚገርም ታሪኮችን እየሰራ ይገኛል። አርጀንቲናስ እስከምን ድረስ ያደርሳታል? እስከምን ድረስ ትጓዛለች? በቀጣይ እንግዲህ የምናየው ይሆናል ማለት ነው። በ60ኛው ደቂቃ ላይ ከመቀመጫ ወንበር ከተጠባባቂ ወንበር ላይ ከቤንች ላይ ተነስቶ እንደገባ በ60ኛው ደቂቃ ላይ አስገራሚ ቅጣት ምትን በማስቆጠር ለሱ በዚህ ዓለም ዋንጫ 6ኛዋን ጎል በአጠቃላይ ደግሞ በዓለም ዋንጫዎች በተደረጉ ጨዋታዎች ሁሉ 19ኛ ጎሉን በማስቆጠር የምድራችን የፕላኔታችን ብቸኛውና ድንቅ ተጫዋች ሆነዋል። የመሲ ጥበብ ማብቂያ መቼ ነው? የስፖርት ቤተሰቡ ጉጉት ሆነዋል። ዘንድሮም መሲ የኳታሩን ታሪክ ይደግሞ ይሆን የሚል የብዙዎች ጥያቄ ነው። የዛሬ 4 ዓመት ኳታር ባዘጋጀችው የ23ኛው የዓለም ዋንጫ ላይ ከፈረንሳውያን ጋር ለፍጻሜ ቀርባ ሲፋለሙ ቆይተው የሚገርም ጨዋታዎችን በማድረግ ጨዋታው በተጨማሪ ደቂቃም አላለቀም። በፔናልቲ ጨዋታው በአርጀንቲናውያን አሸናፊነት ተጠናቆ ነበረ። ዘንድሮስ ለዋንጫ እነዚህ ቡድኖች ይቀርቡ ይሆን የሚለው ጥያቄ የብዙዎች ጉጉት የብዙዎች ምኞትም ሆኗል። በዚህ የዓለም ዋንጫ እንግዲህ አርጀንቲና ሆነች ፈረንሳይ አስገራሚ ብቃታቸውን እያሳዩ ይገኛሉ። ምን ሊፈጠር ይችላል? በቀጣይ የምናየው ጉዳይ ይሆናል። እስካሁን በዚህ የዓለም ዋንጫ 72 ጨዋታዎች ተከናውነዋል። 72 ጨዋታዎች ሲከናወኑ በእነዚህ 72 ጨዋታዎች 215 ጎሎች ተቆጥረዋል። በየጨዋታው 3 ጎሎች ይቆጠራሉ እንደማለት ነው። ኦስማን ደምቤሌ ሃትሪክ ሰርቷል። ራያን ቸርኪ፣ ሹዋሚኒን፣ ክሊያን ምባፔ በፈረንሳይ ገነው ይታያሉ። ከ10 ቡድኖች 9ኙ ወደ ቀጣይ ዙር ተቀላቅለዋል። የአፍሪካውያን ኩራቶች፣ የጥቁር ሕዝቦች ኩራት 9ኙ ክለቦች 9ኙ ብሔራዊ ቡድኖች ወደ ጥሎ ማለፉ ተቀላቅለዋል። ከ9ኙ 10ኛዋ ደካማዋ ቱኒዚያ ግን በዚህ ቶርናመንት በመጀመሪያው ዙር ተሰናባች ሆናለች። ሌሎቹ 9ኙ ግን አፍሪካውያንን በማኩራት ዓለምን በማስደመም ላይ ይገኛሉ። የዓለምን ከዋክብቶች በመፈተን ወደ 32ቱ ፕሌይኦፍ ተቀላቅለዋል። 4,646,549 ተመልካቾች በስቴዲየም ይህንን ጨዋታ ታድመውታል። ወደ የፕሌይኦፍ ጨዋታዎች ዛሬ እንግዲህ ይጀመራሉ። 32ቱ ብሔራዊ ቡድኖች ዛሬ ጨዋታቸውን ጥሎ ማለፉን ዛሬ በይፋ ይጀምራሉ። ዛሬ ምሽት ላይ የሚጀመረው
የጥሎ ማለፍ ጨዋታ ደቡብ አፍሪካና ካናዳን ያገናኛል። ይህ ጨዋታ እጅጉን በዓለም ሕዝብ ዙሪያ ይጠበቃል። አፍሪካውያኖች አልተቻሉም። ድንቅ ታሪክን እያስመዘገቡ ድንቅ ስራን እየሰሩ ይገኛሉ። አልጄሪያ አውስትራሊያን አሸንፋ፣ ኮንጎ ዲሞክራቲክ ሪፐብሊክ ኮንጎ ደግሞ ኡዝቤኪስታን አሸንፋ ወደ ቀጣዩ ፕሌይኦፍ የተቀላቀሉ ሀገራት ናቸው። የአፍሪካ ተወካዮች 9 ሆነዋል። እነዚህም ኬፕ ቨርዴ፣ ሞሮኮ፣ አይቮሪ ኮስት፣ ጋና፣ ሴኔጋል፣ ግብፅ፣ አልጄሪያ፣ ደቡብ አፍሪካና ዲሞክራቲክ ሪፐብሊክ ኮንጎ የአፍሪካውያን ኩራት የሆኑት ሀገራት ናቸው። የጥሎ ማለፉን ንጉሶች ሆነው አፍሪካውያንን በማኩራት ይገኛሉ። በቀጣይስ ምን ሊፈጠር ይችላል? ምናልባትም አፍሪካውያን ከወከሉት ስንቶችስ ወደ 8ቱና ወደ 4ቱ ወደ ፍጻሜስ የሚገባ አይኖር ይሆን? ይህ የብዙዎች ጥያቄ ነው። በቀጣይ እንግዲህ ይህን ጨዋታ በጉጉት እንድናየው የሚያደርገን አንዱ ነው። በአፍሪካውያኑ ድንቅ ብቃት አፍሪካውያን ኮርተዋል። የጥቁር ሕዝቦች ኩራትም ሆነዋል። እንግሊዝ ከዲሞክራቲክ ኮንጎ፣ ቤልጂየም ከሴኔጋል፣ ኬፕ ቨርዴ ከአርጀንቲና በፕሌይ ኦፉ የተገናኙ ሀገራት ሆነዋል። በፕሌይ ኦፍ ጨዋታዎች ኬፕ ቨርዴ ከአንድ ክፍለ በጣም የምትገርም አገር ናት። 540 ሺህ አካባቢ ህዝቦች ያሏት ሀገር ናት። ይሄ ደግሞ ምናልባት ወደኛ ሀገር ወደ አዲስ አበባ ስናመጣው ከአንድ ክፍለ ከተማም ያነሰ ህዝብ አላት ማለት ነው። የሚገርም ነው። ነገር ግን በህዝብ ብዛት ሳይሆን በተጫዋቾች ጥራት ታሪክን እየሰራች እና እያሳየችን ትገኛለች እቺ አፍሪካዊት ድንቅ ሀገር። የጋናው ጁጁ ጥንቆላውን ቀጥሏል። በባለፈው ሃሪኬንን ያፈዘዘው ጁጁ አሁንም ሃሪኬን እኛ ካሸነፍን በኋላ ነው ጎል የሚያስቆጥረው ሲል መሳለቁን ጥንቆላውን ቀጥሏል። ሃሪኬን ከኛ ጨዋታ በኋላ ጎል ያስቆጥራል በማለት ጥንቆላውን ሰጥቷል። ይሄ ጋና ጠንቋይ ፖርቹጋል የዓለም ዋንጫውን ታነሳለች፣ አትጠራጠሩ፣ እመኑኝ ሲልም ሐሳቡን እየገለጸ ይገኛል። ኮሎምቢያ ለፖርቹጋላውያን እጅግ አስቸጋሪ ፉክክር ነበር ሲያደርጉ የቆዩት። አምባክ ያለው ሮናልዶ ትናንትናው ጨዋታ ግን አልተሳካለትም። ከቡድኑ ተገልሎ ቆሞም እየተመለከትነው ነበረ። CR7 በትናንትናው ጨዋታ በድጋሚ ደካማውን እንቅስቃሴ ያደረገበት ሆኗል። ሚደንቅ ጨዋታዎችን እየተመለከተ እንገኛለን። አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን ተደራሽነት እንዲኖረው አድርጉ። የፈረንሳይ ብሔራዊ ቡድን በዚህ ዓለም ዋንጫ እንግዲህ ከሌሎቹም ብሔራዊ ቡድኖች ልቆ የሚገኝ ብቃቱ ላይ ያለ ቡድን ሆኗል። አስገራሚ ቡድን ነው። አስገራሚ ስብስቦችን፣ ድንቅ ከዋክብቶችን የያዘ ቡድን ምናልባትም ከዋንጫው ተገማች ብሔራዊ ቡድኖች የመጀመሪያውን በቅድሚያ ሊገመት የሚችለው የፈረንሳይ ቡድን ነው። ዲዌይን፣ ክሊያን ምባፔን፣ ሳሊባን፣ ደምበሌን፣ ኦሊሴን፣ ቼርኪን እነዚህና ሌሎችንም የመሳሰሉ ድንቅ ከዋክብትን አሰባስቦ የያዘው የእነዚህን እንቁ ስብስቦች የያዘው በዴሾ ፊታውራሪነት እየተመራ እንግዲህ ምናልባትም ዘንድሮውን የዓለም ዋንጫ ከፍ አድርጎ ያነሳል ተብሎ በቅድሚያ ከሚገመቱት ቡድኖች አንዱ የፈረንሳዩ ብሔራዊ ቡድን ነው። እጅግ የተደራጀና ሰፊ ቤንች ስኳዱ በጣም ሰፊ የሆነ ቡድን ነው። ምናልባትም ይህንን የዓለም ዋንጫ በብቃት ከሚወዳደሩ ቡድኖች ከፍጻሜ ይሄዳል ተብሎ የሚገመተው ፈረንሳይ ቡድን ነው። ይህን በቀጣይ የምናየው ይሆናል። እንግዲህ ዋንጫውን እየዘገመላችሁ የጋናው ጁጁ እንግዲህ ኬፕ ቨርዴ አርጀንቲናን ታሸንፋለች ሲል ጥንቆላውን አስፍሯል። ይህንን በቀጣይ እያየን እንግዲህ የምንመለከተው ጉዳይ ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ጤና ይስጥልን። ቻው